ሰላም ጤና ይስጥልኝ ኩራትና ኩራን እንደምን አላችሁ? ይሄንን ቪዲዮ ሼር ማድረግ ማለት አረብ ሀገር የሚኖሩ ኢትዮጵያውያን እህቶቻችንና ወንድሞቻችን ከትልቅ ችግር እንደመታደግ ይቆጠራል። ወደ ዋናው መልእክት ከመግባቴ በፊት ሁላችሁም ቪዲዮውን ላይክ፣ ሼር በማድረግ እንድትተባበሩ በትህትና ጠይቃለሁ። በሁሉም አረብ ሀገራት ላይ የምትኖሩ ኢትዮጵያውያን እህት ወንድሞቼ ከአሰሪዎቻችሁ ጋር ችግር በሚፈጠርበት ሰዓት አሰሪዎቻችሁ ደሞዝ አንከፍልም ብለው በሚያስቸግሯችሁ ሰዓት አሰሪዎቻችሁ ኮንትራታችሁ ከጨረሳችሁ በኋላ ያለ እናንተ ፍቃድ ወደ ሀገር ቤት እናሳፍራችኋለን በሚሏችሁ ሰዓት አሰሪዎቻችሁ እናንተ ልትሰሩት ከሚገባችሁ ስራ በላይ እንድትሰሩ በማድረግ ጫና በሚያደርጉባችሁ ሰዓት 2 ዓመት ኮንትራታችሁ ከጨረሳችሁ በኋላ ምናልባት ስራው አልመች ብላችሁ ሌላ ከፊል ወይም ሌላ ስፖንሰር አግኝታችሁ ስራ መቀየር በምትፈልጉበት ሰዓት ካንስሌሽን አንሰጥም ብለው በሚያስቸግሯችሁ ሰዓት ወዴት ነው የምትደውሉት? ወደ ፖሊስ? በፍጹም ወደ ፖሊስ አይደወልም። ግማሾቻችሁ ወዴት መደወል እንዳለባችሁ ታውቃላችሁ። ግማሾቻችሁ ደግሞ ወዴት መደወል እንዳለባችሁ አታውቁም። በተለይ ደግሞ ከኢትዮጵያ አዲስ በኮንትራት ወደ አረብ ሀገራት እየመጣችሁ ያላችሁ ወንዶችም ሴቶችም ጭምር ይመለከታል። እንደዚህ አይነት ችግሮች በሚገጥሟችሁ ሰዓት ከአሰሪዎቻችሁ ጋር ሰጣ ገባ ውስጥ መግባት ወይም መጣላት ሳይሆን መደወል ያለባችሁ ወደ አንድና አንድ ስልክ ብቻ ነው። ያ ስልክ ደግሞ የሌበር ስልክ በመባል ይታወቃል። በዚሁ በተባበሩት አረብ ኤምሬትስ የምትኖሩ ኢትዮጵያውያን እህት ወንድሞቼ ሌበር በመባል ይታወቃል። በአረብኛው ደግሞ ዊዛረቱል መዋሪድ አልበሸሪያ ወተውጢን በመባል ይታወቃል። ስልክ ቁጥር ደግሞ ከጀርባ የስክሪኑ ላይ እንደምትመለከቱት 80084 ወደዚህ ስልክ ነው መደወል ያለባችሁ። ታዲያ ወደዚህ ስልክ ስትደውሉ አንደኛ እሁድ ቀን አይሰሩም፣ ሁለተኛ ቀጥታ እንደደወላችሁ ዝም ብሎ ብድግ አድርገው አይደለም የሚያወሯችሁ። ትደውላላችሁ። በአረብኛ ከሆነ ማውራት የምትፈልጓቸው መጀመሪያ ቋንቋ ያስመርጣችኋል። ቋንቋ ምረጡ ትባላላችሁ። በእንግሊዘኛ ከሆነ ማውራት የምትፈልጉት በእንግሊዘኛ፣ ከዛ ደግሞ ምን እንደምትፈልጉ አማራጮች ይሰጣችኋል። እየተጫናችሁ ቁጥር 1 ቁጥር 2 እያላችሁ እየተጫናችሁ ነው መጨረሻ ላይ የሚያወሯችሁ። ምናልባት እናንተ አረብኛም እንግሊዘኛም በደንብ የማትችሉ ከሆናችሁ ስልክ ሲያነሱላችሁ ከኢትዮጵያዊ ጋር ነው ማውራት የምፈልገው ቋንቋ አልችልም ብላችሁ ማናገር ትችላላችሁ። ታዲያ መርሳት የሌለባችሁ ነገር ወደዚህ ስልክ ከመደወላችሁ በፊት ሙሉ የፓስፖርታችሁ ኮፒ እጃችሁ ላይ ሊኖራችሁ ይገባል። እንዲሁም ደግሞ የከፊላችሁ ወይም የስፖንሰራችሁ ስም ደግሞ ማወቅ መቻል አለባችሁ። ምክንያቱም ከደወላችሁላቸው በኋላ ሙሉ ስማችሁ እስከ አያት ድረስ ይጠይቋችኋል። የፓስፖርት ቁጥራችሁ ይጠይቋችኋል። ፓስፖርታችሁ ላይ ያለው የትውልድ ዓመተ ምህረት ይጠይቋችኋል። እነዚህ ነገሮች በሚጠይቋችሁ ሰዓት በወረቀት ኮፒ አድርጋችሁ ይዛችሁ ወይም ደግሞ ስልካችሁ ላይ ኮፒ ወይም ፎቶ ካለ እዛ ላይ ያያችሁ ልትነግሯቸው ትችላላችሁ ማለት ነው። እዚህ ኢማራት ላይ የምትኖሩ እህት ወንድሞቼ መደወል ያለባችሁ ወደ 80084 ነው ካል ሳውዲ አረቢያ የምትኖሩ ኢትዮጵያውያን እህት ወንድሞቼ ደግሞ መደወል ያለባችሁ ወደ ዊዛረቱል መዋሪድ አልበሸሪያ ወተንሚያ አልኢጅቲማዒያ ስልክ ቁጥር 19911 ብላችሁ በመደወል ያለባችሁን ችግር ልታናግሯቸው ትችላላችሁ ማለት ነው። ኩዌት ላይ የምትኖሩ ኢትዮጵያውያን እህት ወንድሞቼ ደግሞ ወዴት ነው መደወል ያለባችሁ? ወደ 1881000 ብላችሁ ትደውላላችሁ ማለት ነው። ኳታር ላይ የምትኖሩ ኢትዮጵያውያን እህት ወንድሞቼ ደግሞ ወዴት ነው መደወል ያለባችሁ? ወደ ሚኒስትሪ ኦፍ ሌበር 16008 ብላችሁ መደወል ነው የሚጠበቅባችሁ። ኦማን ላይ ያላችሁ ደግሞ ስክሪን ላይ ከጀርባዬ እንደምትመለከቱት ማለት ነው። ሊባኖን ወይም ቤይሩት ላይ ያላችሁ ደግሞ እንዲሁም ኢራቅ ላይ ያላችሁ ኢትዮጵያውያን እህት ወንድሞቼ ስክሪን ላይ ባለው ስልክ ቁጥር ደውላችሁ ችግሮቻችሁን መናገር ትችላላችሁ ማለት ነው። ለዛሬው የነበረን ቆይታ ይሄንን ይመስላል። ይሄንን ቪዲዮ ለብዙ ኢትዮጵያውያን እህት ወንድሞቻችን እንዲደርስ ሁላችሁም ላይክ፣ ሼር፣ ዲዩት እና ሪፖስት በማድረግ ተባበሩ። አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ወንድሞቼ እንዴት አላችሁ? ሁላችሁም ሰላም ብያለሁ። እንግዲህ ያው ብዙ አብዛኞቻችሁ የጠየቃችሁኝ ጥያቄ ከእንደውል ችግር ይፈጥረን ችግር ላይ ነኝ ስልክ ስጠኝ ምናምን እያላችሁ ብዙ ነገር ልካችሁልኛል። እንግዲህ የአረብ ኤሚሬት አጠቃላይ ቁጥር ሰጥቻ እዚህ ብሬክ ይሰጣችኋል ማለት ነው። እሱንም ልትከታተላችሁት ግጠኛ ነኝ ማለት ነው። ቪዲዮውን እንግዲህ ተጨረሳችሁት በዛው ጥያቄያችሁን ታገኛላችሁ ማለት ነው። አብዛኞቻችሁ ግማሽ ላይ ሳታዩ ሙሉ ቪዲዮውን ሳታዩ ኮሜንት የምትገቡላችሁና ለእናንተ ጨርሳችሁ ብታዩት ያው ጥያቄያችሁ ይመለሳል ብዬ አስባለሁና እንግዲህ ሰሞኑን በጣም ደስ የሚል ንስር ቡድን ተብለናል ደግሞ
እንግዲህ በዚህ በሸር በምናደርገው ሰልፍ እንውጣ አይደለም ያለ ነው። አጠቃላይ ሼር እያደረግ እንተባበር እንጂ ሰልፍ አይደለም እንውጣ የተባባል ነውና ይሄንንም እያደረግን እንግዲህ በጣም ደስ የሚል ሁኔታ ወገኖቻችንን ድምጽ የሆነላቸው ሰው የሌላቸውን ሰው የሆነላቸው እኛ በቃ እንደዚህ ቤተሰብ ስንሆን በአንድ ስንሆን ሁሉም ነገር ይቀላል ማለት ነውና 50 ሎሚ ለአንድ ሰው ሸክም ለ50 ሰው ቀላል ነው የሚባል አለና እሱን ታሳቢ ያደረግን ሰው የላቸውን ተስፋ በቆረጡ ሰዓት እኛ ስንደርስላቸው በጣም ደስ የሚል ነገር ነው ማለት ነውና ብሬክስ ደግሞ እንግዲህ አዲሱ የኢትዮጵያን እንትኖች ህዝቦች ያው እንግዲህ ንስር ጀማ በሚል ሰይሞናል ማለት ነው። እንግዲህ ንስር ማለት ያው እንደሰማችሁት ጸጥ ብሎ የሚጓዝ ማለት ነውና እኛም እንግዲህ ኃይለኝነታችን ከባድ መሆናችን በዚሁ እናረጋግጣለን ማለት ነውና እንደምታዩት ነው። እኔም እንግዲህ ደስ በሚል በውብ ሁኔታ ያስቀኘኋችሁ ነው የምገኘው። እስከዛ ድረስ ደግሞ እናንተ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁኝ ማበረታታት ነው እና ደግሞ አብዛኞቻችሁ ኢትዮጵያ ሴቶች እዛ ሀገር ሰርታችሁ እዛ ሀገር ሰው ስታምኑ እንደምታዩት ነው እስከ ራቁት ቪዲዮ እየተቀረጹ ወንዳም ነው ማለት ነው። ኢትዮጵያን ወንድ አብዛኛው አምነው ከዛ ያወራሉ እዚህ ይመጣሉ ለአንድ ቀን አዳር እንግዲህ ምስቅልቅላቸው ህይወታቸው ይወጣል ማለት ነውና ሰሞኑን በተነሳው ወሬ በጣም ሰምታችሁታል። በጣም ከባድ ነው። ከአረብ ሀገር እንደመጣች ነው እንግዲህ በአንድ ቀን አዳር አስክሮ አጠጥቶ እንደፈለገውን አድርጎ ሲፈልግ ቀርጾ ሲፈልግ እንደፈለገው አድርጎ ማለት ነው። እንደውም ስትሄድ የወር ደሞዝሽን ታላቅ ሼም ቪዲዮ ፖስቷለሁ እያለ ሲያስፈራራ የነበረው ልጅ በቁጥጥር ስር ሙሏል ማለት ነውና እንግዲህ ያው ተጋለጠ እንጂ ይሄ ልጅ ተጋለጠ እንጂ ባይጋለጥ ኖሮ እቺ ልጅ ያው እሷም ሞታለች። በነገራችን ላይ መርጠታ ያው በረክና ጠጥታ ያው ልሞት ነበረ። ያው በነ ብቻ ተርፋለች፣ በሰው እርዳታ ተርፋለች። እናንተም ይሄ እንዳይገጥማችሁ መጀመሪያ አስቡ ማለት ነው። ይሄ ገጥመኛል እናም ብላችሁ አስቡ። ከዛ ሀገር መጣችሁ ይሄን መስከር እኔ ምን እንደሚሉት አላውቅም። ብቻ ትልቅ ጥፋት እሷ ላይ አድርጌያለሁኝ እኔ ማለት የመጨረሻ ትልቅ ጥፋት እሷ ላይ አድርጌያለሁ። እናንተም ተጠንቅቃችሁ ለሀገራችሁ ብቁ ማለት ነው። ቤተሰቦቻችሁን ያላያችሁ ቤተሰቦቻችሁን ያያችሁ ያው ህይወት አትሞላም አዱንያ ማለት ነውና መጣ ያላችሁ ቤተሰቦቻችሁን ይዩ ማለት ነው። እስከዛው ድረስ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። ቀጣይ ቪዲዮ ደግሞ ጥያቄያችሁን እያየን እንመልስላችኋለን። አመሰግናለሁ። ደህና ሁኑልኝ። በተረፈ መልካም ውሎ ይሆንላችሁ ለሁላችሁ ማለት ነው። ለኢትዮጵያ ህዝብ ሙሉ ንስር ጀማ ሰላም አለይኩም ብያለሁ። ንስር ጀማ አመሰግናለሁ። ሁላችሁም ደህና ሁኑ።